እኔ ለአቶ ሽመልስ አብዲሳ ነው ጥያቄ። መጀመሪያም ግጭትን በለው ጦርነት የተነሳው እዚሁ ኦሮሚያ ክልል ነው አይደለ? በቅርባችን ያ መቋጫና እልባት አግኝቶ ቢሆን ኖሮ በእርሶ ስልጣን ዘመን አሁን ለአሁኑ ጦርነት እንዳረግ ነበር እንዴ? አሁን እኮ እርቀ እንዲሄድ ነው ለጦርነት። የመጀመሪያው እዚሁ አፍንጫችን ስር ያለው እዚሁ አካባቢያችን ላይ ያለው ጦርነት እልባት ስላላገኘ መቋጫ ስላላገኘ ህዝብ በቀበሌም በወረዳም ተመካክሮ የጦርነቱ መንስኤ ምንድን ነው? ለህዝብ የማይጠቅም ከሆነ ህዝብ አንድ ነገር ብሎ የህዝብ አስተያየት ተሰብስቦ ተቋጭቶ ቢሆን ኖሮ ይህ ሁሉ እልቂት ባልመጣ ኖሮ። አሁን በአማራ ክልል ያለው ራሱ መጀመሪያ እዚሁ አካባቢያችን ላይ ያለው ነገር እኮ ነው መፍትሄ ማግኘት ያለበት አይደለም እንዴ? ይሄ ግል ሀሳቤ ነው። አሁንም ያው እንደገና እንደ አዲስ ሀገር ሽቶ ነው ያለው። ለክልሉ ነዋሪ ለኦሮሚያ ክልል ነዋሪም ስቃይ የሆነ ነው። አንተ የመንግስት ደጋፊ ነህ፣ አንተ ምንድን ነህ እየተባለ ስለዚህ እልባት ይገኝለት። አሁንም እንዴ ምን ማለት ነው እንዴ? እዚሁ አጠገባችን ያለውን ትተን እኮ ነው አሻግረን እየሄድን ያለ ነው። ይሄ መቋጫ አላገኘም። ከመጀመሪያ ከጅምሩ መቼ መቋጫ አገኘ? እንዴ ኧረ አንድ በሉ አንድ መፍትሄ። መንግስትም ተረጋግቶ እንዳይሰራ የተደረገው ከወዲሁ ሳይቃጠል በቅጠል አለመደረጉ ነው።